ሰላም የተወደዳችሁ የክሊፍ ኤዱኬሽን ፕሮግራም ተከታታዮች እንዴት ከረማችሁ? ሰላም ናችሁ? ዛሬ በአይነቱ ለየት ባለ እሱም ምቾት ወይም ኮምፎርትን ኦቨርካም ማድረግ ማሸነፍ በሚል ርዕስ ላይ ጊዜ እናሳልፋለን። በእርግጥ ምቾትን የሚጠላ የለም። ምቾት ኦቨርኦል የምንደክመውም ለምቾት ነው የሚል እንድምታም አለው። ነገር ግን ዘለቄታዊ ስላልሆነ በእርግጥ አሁን ምቾትን አደገኛ ከሚያደርጉት ተጠቃሽ ፋክተሮች መካከል አንዱ የጊዜ ጉዳይ ነው። ምቾት ሲዝናል ነው፣ ወቅታዊ ነው። እሱ ብቻ ሳይሆን ጊዜያዊ ነው። ልክ እንደ ጤዛ ነው፣ ዘለቄታዊ አይደለም። ለጊዜው ብቻ የምንሆነው፣ ለጊዜው ብቻ የምናገኘው ደስታ ሊሆን ይችላል፣ ነፃነት ሊሆን ይችላል፣ እረፍት ሊሆን ይችላል፣ ሰላም ሊሆን ይችላል። ግን ለጊዜው ብቻ ነው፣ የተገደበ ነው። ሁለተኛ አውትካሙ ወይም ፍሬው ወይም ውጤቱ ደግሞ የምንጎዳበት፣ የምንከስርበት፣ የምንሰበርበት፣ የያዝነውን ከዳር የማናደርስበት፣ የምንጨናገፍበት ሲሆን ይህንን አደገኛ ምቾት ወይም የምቾት ቀጠና ወይም የምቾት ዞን ወይም ኮምፎርት ዞን እንለዋለን ማለት ነው። ከዚሁ ጋር በተያያዘ የይዘን ብናይ ምቾት በእርግጥም እንደ ጭንገፋም ጭምር ነው የሚቆጠረው። በእርግጥም እኛ ውስጥ የተቀመጠው ኢቭን እኛ ከውጭ ደግሞ ያጎለበትነውን እምቅ አቅም መጠቀም እንዳንችል እኛ ውስጥ እንዲነቅዝ፣ እንዲሻግት፣ እንዲበላሽ የማድረግ ጉልበት አለው። ከኛ ሊወጣ ሊገለጥ የሚገባው እንዳይገለጥ በማድረግ የማጨናገፍ ጉልበት እንዳለው በአንድም በሌላ መንገድ ማየት እንችላለን። በሌላ መልኩ ደግሞ ካየነው እንደዚሁ ከስንፍና ጋር የተያያዘም ነገር አለው። በእርግጥም የሀሳብ ሰው ብቻ እንድንሆን የማድረግ ጉልበት አለው። ተግባር የሌለን በበጎ ሀሳብ እችላለሁ በሚል ሀሳብና እችላለሁ በሚል ንግግር ስኬትን የምናመጣው እስኪመስለን ድረስ እጅና እግር የሌለን የማድረግ ጉዳት አለው። ይህም የተግባር ሰው፣ የእርምጃ ሰው፣ የክህሎት ሰው እንዳንሆን ያንን ያየነውን፣ ያንን ያሰብነውን፣ ያንን ከአንደበታችን የወጣነውን በተግባር በአካል እንዲገለጥ ከኛ የሚጠበቀውን አንድም ኃላፊነት፣ ሁለትም የግል ጥረት እንዳናረግ እንዳንተጋ የማድረግ ጉዳት አለው። ከኃላፊነት ጋር በተያያዘ ምቾት ደንታቢስ፣ ግዴለሽ፣ እንዲያውም አልፎ ተርፎ በኋላ ነገ የምንል ሁሉ ከማድረግ አንጻር ዘርፈ ብዙ ጉዳቶች አሉት። ኢቭን ከመወሰን መቻል ጋር በተያያዘም ካየነው በጣም በምቾት ቀጠና ውስጥ የተያዙ ሰዎች መወሰን አይችሉም። ኦቨርኦል ራሳቸውን የሚያቀብጡ፣ ራሳቸውን የሚያሳርጡ፣ ራሳቸውን የሚያማርጡ፣ ምንም በሌለበት ራሳቸውን እሽሩሩ የሚሉ አይነት ሰዎችን እንድንሆን ከማስቻል አንጻር አደገኛ ሊባል የሚችል ጉዳቶች አሉት ምቾት። እንዲያውም አንድ ወዳጄ ይላል ምቾት ይላል ምንም ነገር የማይበቅልበት ቆንጆ ቀጠና ነው ይላል። ግን ምንም የማይበቅልበት በእርግጥም ምቾት ውስጥ ዋጋ መክፈል የሚባለውን ያንን የወደድነውን ለመያዝ ዋጋ መክፈል የሚባለውን መስዋዕትነት የመቀማት ጉልበት አለው። በጊዜያዊ ብቻ ሙቀት፣ በጊዜያዊ ብቻ መደላደል፣ ተድላ፣ ደስታ ውስጥ ኢቭን ዘለቄታዊ የሆነውን እኛ ጋር አብሮ ሊቆይ የሚችለውን የሚያዋጣንን ልንታመን ልንደገፍ የሚገባውን ሁሉ ማየት እንዳንችል የማድረግ ጉልበት አለው። በነገራችን ላይ ለሰው ትልቁና ዋነኛው ጠላቱ ምቾት ነው። ምቾት ጥረትን ይቀማል፣ ትግልን ይቀማል። ኦቨርኦል ስናየው ደግሞ በጣም በሚገርም ሁኔታ በምቾት ቀጠና ውስጥ የታሰሩ ሰዎች አንድም እንዳይጀምሩ፣ እንዳይነሱ፣ መነሻ እንዳይኖራቸው ከማድረጉ ባለፈ የተነሱ የጀመሩትን ደግሞ ዘለቄታዊ እንዳይሆኑ፣ ጽናት እንዳይኖራቸው፣ ያዝ ለቅቅ እንዲሆን የማድረግ አንዱን ቅምስ አይነት ህይወታችን እንዲሆን ከማስቻል አንጻር እንደዚሁ ጉዳት አለው። በሌላ መልኩ ካየነው ደግሞ ምቾት ድንዛዜን፣ መፍዘዝን፣ መቀርዘዝን ከማምጣቱ ባለፈ ወደ ኃጢአት ሊወስድ የሚችል መንገድም በውስጡ እንዳለ እንድንረዳ ያደርገናል። በእርግጥም በጣም ተጠቃሽ ከሆኑት ፋክተሮች መካከል አንዱ እንቅልፍ ነው። ሁለተኛው ሆድ ወይም ምግብ ነው። እነዚህ ውስጥ ያለው ምቾት፣ እነዚህ ውስጥ ያለው አልጠገብ ባይነት እንቅልፍም ሊሆን ይችላል፣ በጣም ድሃይ ማድረግ፣ ታካች ማድረግ ጉልበት አለው። በኦቨርኦል ግን ለስንፍና የመዳረግ ጉልበት አለው። እዚሁ ጋር የይዘን ስናየው ደግሞ የስጋ ምቾት በእርግጥም በእንቅልፍና በምግብ ውስጥ ያለ የስጋ ተድላ ለምድራዊ ነገር ቅርብ እንድንሆን፣ ሰይጣናዊ ለሆነው ሀሳብ ለስጋዊ መሻታችን ቅርብ እንድንሆን በማድረግ ውስጥ መንፈሳዊውን፣ መለኮታዊውን እና በላይ በሰማይ ያለውን እንዳንሻ መሻት ብቻ ሳይሆን ላሻነው ነገር ደግሞ እንዳንነሳ እንቅፋት የማድረግ አደገኛ ጉዳት አለው። ለዚህም ነው እንግዲህ አባቶቻችን በዘመናት ውስጥ
አንዱ ትልቁ ለእግዚአብሔር እንመች ዘንድ የእግዚአብሔር የክብር ዕቃ የእግዚአብሔር የመገልገያ ዕቃ እንሆን ዘንድ በመጀመሪያ የተመቸውን ምቾታችንን ማፍረስ አለብን ወደሚል አይነት እንቅስቃሴ በመግባት ውስጥ እንቅልፍንና ሆድ ምግብ ላይ ትኩረት ባደረገ መልኩ ሰፊ ስራ የሚሰሩት። በሌላ መልኩ ካየነው እቅድ አልባ፣ ግብ አልባ፣ ታርጌት የሌለው፣ አላማ የሌለው፣ ኢላማ የሌለው የሚኖርለት የሚተጋለት ዋጋ የሚከፍልለት የሚሞትለት ሐሳብ የሌለው ባዶ በጊዜያዊ ነገር ብቻ ውስጥ ወደ ፈሰሰ ወደ ነፈሰበት ምንሄድ ማድረግ ጉዳት አለው። እንግዲህ ይህንን ያህል ካል ኦልሬዲ የምታውቁት ችግራችሁ ስለሆነ የሁላችንም እኔን ጭምር እንዴት ከዚህ ኮምፎርት ዞን ከዚህ ከምቾት ቀጠና ወደ ስማርት ዞን ራሳችንን እናሸጋግረው። በእርግጥም ስማርት የሚባለው የምንወደው የምናስበው የምናቅደው የምንሻው የምንመኘውን አኮምፕሊሽ የምናስፈጽምበት ዞን ነው። ስለዚህ ወደዛ ዞን እንዴት እንምጣ ነው አልቲሜት ጎላችን። እንግዲህ ከዚህ ጋር በተያያዘ የተለያዩ ስልቶችን ሪኮመንድ ይደረጋል። እኔ ግን በዋነኝነት እኔ ከራሴ የሚሆኑት አንጻር ሪኮመንድ የማደርገው የመጀመሪያው ተመካሪ ነገር በራስ ላይ መጨከን ነው። አዎ ማለቴ ጠዋት ላይ መነሳት መጸለይ፣ ጠዋት ላይ መነሳት ስፖርት መስራት፣ ጠዋት ላይ ሌሊት መነሳት ስራ መስራት ሊጠበቅብን ይችላል። ግን አልጋ ውስጥ ያለው ምቾት እንቅልፉ እንዴት እንደሚጣፍጥ ስለዚህ ከዛ ከሙቀት ከተመቸን ነገር ራሳችንን አስነስተን ወደዚህኛው ዘለቄታዊ ወደሆነ ድልን ወደምንጎናጸፍበት ጎዳና ለመሸጋገር ራስን ለማምጣት በራስ ላይ መጨከን እያመመንም እየተመቸንም እየናፈቀንም እየበረደንም ቢሆን እምቢ በማለት በራስ ላይ በመጨከን ራስን ማስገደድ የመጀመሪያው ተመካሪ ስልት ነው የሚሆነው። ሁለተኛ በተቻለ መልኩ ትኩረት አቅጣጫን መለወጥ። የትኩረት አቅጣጫ ለውጥም እጅግ በጣም ተመካሪ ነው። የትኩረት አቅጣጫ ለውጥ የሚለውን ካየነው በእርግጥም አንድም ትላንት የተደረገልን ሰዎች ያደረጉልን ሰዎች የሰጡንን ሰዎች የሆኑ የከፈሉልንን ማሰብ መቻል፣ እዛ ላይ ትኩረታችንን ማድረግ ዛሬን እንድንተጋ በምቾት ውስጥ እንዳንሸወድ ያደርገናል። ሁለትም ነገ ወደፊት ልንይዝ ልንጨብጥ የምናስበውን ልናሳካ የምናስበውን ግብ ወይም ልንለኩሰው ያሰብነውን የድል ችቦ ከፊታችን ያለውን እሱ ላይ ትኩረታችንን ማድረግም በእርግጥም አሁንም ዛሬ በሚባለው ውስጥ ምቾት እንዳይሸውድን ምቾት አሰው እንዳይዘን የማስቻል በጎ አስተዋጽኦ አለው። ምክንያቱም ምቾት ውስጥ ባርነት፣ እስራት፣ ጥገኝነት ስላለ መጠበቅ አለ፣ ልፍስፍስ መሆን አለ፣ ደካማ መሆን አለ፣ በራስ መቆም አለመቻል አለ፣ አቋም አልባ መሆን አለ፣ መወሰን አለመቻል አለ። እነዚህን ሁሉ ከማሸነፍ አንጻር የትኩረት አቅጣጫን በሁለተኛ ደረጃ መለወጥ ተመካሪ ነው የሚሆነው። በሶስተኛ ደረጃ ራስን ማለማመድ ነው። እኔ አሁን በትንሹ የምሞክረው ይህንን ነው። እለት እለት ያንን የምፈልገውን ያህል ሰዓት መስራት ባልችልም ትንሽ እያደረጉ መጠበቅ፣ በእለት በእለት ትንሽም እያደረጉ ራስን ለማስተናገድ መሞከር እጅግ በጣም ተመካሪ ነው። ምክንያቱም አንድም ራሱ በራሱ ነገሩ እየጣፈጠን እየጣፈጠን ስንሄድ የለመድነው እኛን ወደ ማስገደድ ይመጣል። ሁለት የሚጣፍጠን ነገር ከግብ ከማድረስ አንጻርም እንድንተጋ እንድንታትር ከማስቻልም አንጻር በጎ አስተዋጽኦ አለው። ስለዚህ ራስን ማለማመድ እጅግ በጣም ተመካሪ ነው። ሌላው በአራተኛ ደረጃ ሪኮመንድ የሚደረገው ግብን ከፊት ማስቀመጥ፣ አላማን ተኮር የሆነ ኑሮን ለመምራት መሞከርም እጅግ በጣም ተመካሪ ነው የሚሆነው። ይህም በዚህ ጊዜ ውስጥ በዚህ ቦታ ይህንን በማድረግ ይህንን አደርገዋለሁ ብለን ከፊታችን እቅድ ንድፈ ሀሳብን ማስቀመጥ፣ ግብን ማስቀመጥ በእርግጥም እንድንተጋና ምቾት አስቦ እንዳይዘን ከማስቻል አንጻር በጎ አስተዋጽኦ አለው። በሌላ መልኩ ራስን መስዋዕት ማድረግም አንዳንዴ እጅግ በጣም ተመካሪ ነው። ያንን የምንወደውን እና የምናስብ የምናቅድ የምንናፍቀውን ለመጨበጥ ለመያዝ በእርግጥም አሁን ያለንበትን ምቾት መሰዋት፣ እንቅልፍን መሰዋት፣ ምቾትን መሰዋት፣ ሆድን መሰዋት፣ ምናምንን መሰዋት፣ ዋጋ ማስከፈል ወይም ዋጋ ይከፈል ዘንድ እንደ መስዋዕት ከፊታችን ማቅረብ፣ ይህም በሌላ መልኩ በምቾታችን ላይ መጨከን የምንችልበትን አቅም ከማጎናጸፍ አንጻር በጎ አስተዋጽኦ አለው። እንግዲህ የተከበራችሁ እናንተ የምትጨምሩት ደግሞ ብዙ ይኖራል። እነዚህም ተግባራዊ በማድረግ ምቾት ቀጠናን በማፍረስ ይህም ኮምፎርት ዞንን በማፍረስ ወደ ስማርት ዞን ራሳችንን ማምጣት እንደምንችል መልእክቴን ማስተላለፍ እንፈልጋለሁ። ቸርን ሰንብት።